አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ተከበራችሁ የዩቲዩብ ቻናል ቤተሰቦች በያላችሁ በሰላማችሁ ይብዛ እያልኩ እንደተለመደው ዛሬም አንድ ቪዲዮ የምናየው ማለት ነው። ዛሬ የማሳያችሁ የፊት ለፊት ፒክቸር ወይ ደግሞ ታምብሌል ላይ እንደተመለከታችሁት ዛሬ የምናየው ስለ ጉግል ፓስወርድ ማናጀር ስለሚባለው ነው ማለት ነው። ያ ማለት የጂሜል አካውንታችሁ ወይ ደግሞ ጉግል አካውንት፣ ዩቲዩብ አካውንት፣ ፕሌይ ስቶር የተለያዩ የጉግል አካውንቶችን ወይ ደግሞ አፕሊኬሽኖችን የምትጠቀሙበት የጉግል አካውንታችሁ ላይ የትኛውንም ፓስወርድ ሶሻል ሚዲያዎቻችሁን እንዲሁም የተለያዩ ፓስወርዶችን የትኛውንም ማለት ነው ስራ ስትሰሩ የምታስገቡት ፓስወርድ ዌብሳይት ሊሆን ይችላል፣ አፕሊኬሽኖች ሊሆን ይችላሉ፣ ሶሻል ሚዲያ ቲክታክ፣ ኤፍቢ፣ ዋትስአፕ ላይ የተለያዩ በቃ ጉግል ላይ ኢሜይሎች ላይ የተለያዩ ኢሜይሎች ማለት ነው። እንዲሁም የዋይፋይ ፓስወርድ የተለያዩ ፓስወርዶቻችሁን ሴፍ ማድረግ ትችላላችሁ። ያን የምታውቁ ይመስለኛል። የጉግል አካውንታችሁ ወይ ደግሞ የኢሜይል አካውንታችሁ ላይ ሴፍ ማድረግ ትችላላችሁ እና ያንን የምታውቁ ሰዎች ይህ ቪዲዮ ይለፋችሁ ማለት ነው። ግን ለማታውቁ ልጆች ወይ ደግሞ ከዚህ በፊት ስለ ጉግል ማናጀር ሰምታችሁ ማታውቁ ሊሆን ይችላል፣ ወይ ደግሞ ሰምታችሁም ከሆነ ስለሱ አንዳንድ መረጃም ጨምርላችኋለሁ። ያው ሴፍ አደረጉን ሳይሆን ማሳያችሁ ሴፍ ስታደርጉ ጠይቃችሁ ሲጀምር ራሱ ለምሳሌ ኤፍቢ ክሬት ያደረጋችሁ ከሆነ ፓስወርድ ስታስገቡ ወይ ደግሞ ሌላ ኢሜል መጀመሪያ ከነበራችሁ የጉግል አካውንት ሌላ የጉግል አካውንት ክሬት ስታደርጉ ፓስወርዱ ልክ እንደሞላችሁ ሴፍ ላደርገው ወይ ብሎ ይጠይቃችኋል። እዛኔ ሴፍ ስትሉት ሁሌ አክቲቭ በምትሆኑበት ወይ ደግሞ ፐርሚሽን ባለው ኢሜል ዋናው ኢሜላችሁ ላይ ሴፍ ያደርጋል ፓስወርዱን ማለት ነው። ከዛ ያን ኢሜል በሌላ ጊዜ በሌላ ስልክ ሊሆን ይችላል ወይ ደግሞ በላፕቶፓችሁ በኮምፒውተር እንዲሁም በየትኛውም ዲቫይስ አይፎን ምን አንድሮይድ ላይ ማለት ነው ያን ኢሜል ሎጊን ስትሉት ሌላ ጊዜ ሶሻል ሚዲያችሁን ሎጊን ስትሉ ዌብሳይትም ይሁን ፓስወርዱን ያመጣላችኋል። ያ ጉግል አካውንት አክቲቭ ከሆናችሁ እዛ ላይ ያመጣላችኋል ፓስወርዱን ማለት ነው። ድጋሚ ማምላት አይጠበቅባችሁም። አንደኛው እሱ ነው። ሁለተኛው ደግሞ የትኛውንም የሶሻል ሚዲያም ይሁን ዌብሳይትም የተለያዩ ፓስወርዶች ከጠፉባችሁ የት እንደምታገኙት አሳያችኋለሁ። ሁለት አይነት መንገድ ነው ያለው። አንደኛው መንገድ የማስቀምጥላችሁ ሊንክ አለ። ሊንኩ ይሄ ነው፣ እዚህ ጋር የምትመለከቱት ማለት ነው። ጉግል ፓስወርድ ማናጀር ይኸውና። ስለዚህ ሊንክ ወይ ደግሞ ስለዚህ ቦታ መረጃዎች ሙሉ መረጃ አስቀምጬላችኋለሁ ብሎግ ላይ ማለት ነው። ከዛ በር ላይ ሳብሳብ ያደረጋችሁ እያነበባችሁ እያንዳንዱ ነገር ዲቴል መረጃ መሰብሰብ ትችላላችሁ ማለት ነው። ይህን ሊንክ እንደነካችሁት 15 ሰከንድ ትጠብቃላችሁ። ልክ 15 ሰከንድ እንደጠበቃችሁ ወደ ትክክለኛው ፓስወርዶቹን ወደምታገኙበት ሊንክ ያስገባችኋል ማለት ነው። ትንሽ እንጠብቀዋለን እዚህ እስከሚያልቅ 15 ሰከንድ። እዚህ ጋር እሱን አንዴ ነካ ታደርጉታላችሁ። ከዛ ልክ ነካ እንዳደረጋችሁት ቀጥታ ወደ password.google.com የሚባል ቦታ ይወስዳችኋል። የጉግል ኦፊሻላዊ ፓስወርድ ማስቀመጫ ቦታ ነው ማለት ነው። እዚህ ጋር ሳይን ኢን የሚለው እዚህ ጋር እንደምትመለከቱት። ስለዚህ እዚህ ጋር ምንም አይነት ኢሜል የለውም፣ ግን ኢሜሉን ሳስገባ ፓስወርዶቹን ማግኘት እችላለሁ ማለት ነው። እዚህ ጋር እንደምትመለከቱት ወደ ኢሜይሌ ወይ ደግሞ የግሌ ኢሜይል የሚገኝበት ቦታ እየገባው ነው ያለሁት ብሮዘር ከፍቼ ማለት ነው። ልክ ሊንኩን ነካ እንዳረኩት እዚህ ጋር ተመለከታላችሁ። እዚህ ጋር ኢሜይሉ አለ። ባዶ ከሆነ ምንም አይነት ፓስወርድ ሴፍ አልተደረገበትም ከዚህ በፊት ማለት ነው። እዚህ ጋር እንደምትመለከቱት ባዶ ከሆነ ግን እዚህ ጋር የኢሜይልን ፕሮፋይል ነካ አድርጌ ተጨማሪ ኢሜይሎች እዚህ ጋር አለ። ከዛ ውስጥ የምፈልገውን ኢሜይል ትክክለኛውን ኢሜይል ነካ አረግና እመርጣለሁኝ። ከዛ ሌላ አዲስ ታብ ይከፍታል ማለት ነው። የኦፊሻላዊ ኢሜይላችሁን ፒክቸሩን ማለት ተመለከታላችሁ ፕሮፋይሉን ማለት ነው። ከዛ ወደዚህ ጋር ተመጡና 40 ዌብሳይቶችና አፕሊኬሽኖች አለ ይለኛል። ያ ማለት የተመዘገበ ፓስወርዳቸው ሴፍ የተደረገ ማለት ነው። እዚህ ጋር ሀይድ አደርግባቸዋለሁ። ለምሳሌ እዚህ ጋር መጀመሪያ ለምትመለከቱ ዋይፋይ ነው። እዚህ ጋር አድስተር አለ፣ ዌብሳይቶች ናቸው። እዚህ ጋር ወርታች የወረዳችሁ የተለያዩ ዌብሳይቶችን እንዲሁም የተለያዩ የሆስት ፕሮቫይደር ፓስወርዶችን እንዲህ ብዙ ነገሮች ማለት ነው። ዌብሳይቱን እንዲሁም ደግሞ ሶሻል ሚዲያዎችን ሴፍ አድርጌበታለሁ ማለት ነው። እዚህ ጋር ተመለከታላችሁ ማለት ነው። አሁን ይሄ ሁሉ የቴሌግራም ጭምር ይሄ ሁሉ ፓስወርዶች ብዙ ናቸው። የዚህ ሁሉ ሴፍ ተደርጓል ማለት ነው። ለምሳሌ አንዱን ላሳያችሁ ከዚህ ውስጥ እዚህ ጋር ለምሳሌ ኢንስታግራም ላሳያችሁ። የኢንስታግራም ፓስወርድ ጠፋ እንበል። ልክ ይሄ ሊንክ ተከትዬ አሁን በሄድኩት ስቴፕ እመጣለሁኝ። ልክ ከመጣው በኋላ እዚህ ጋር ኢንስታግራምን እንፈልገውና ኢንስታግራምን ነካ አረገዋለሁኝ። እሺ ትንሽ ተጠብቋለን። ልክ ነካ እንዳረግነው እዚህ ጋር ፓስወርድ አስገቡላችኋል። እዚህ ጋር ብታስገቡት የኢሜይላችሁን እዚህ ጋር የኢሜይላችሁን ዩዘር ኔም ቼክ አድርጉ፣ ፕሮፋይሉን ቼክ አድርጉ። ልክ እሱን ቼክ ካደረጋችሁ በኋላ እዚህ ጋር ፓስወርዳችሁን ታስገባላችሁ። ትክክለኛውን የኢሜይላችሁን ወይ ደግሞ የጂሜል.com ፓስወርዳችሁን ታስገባላችሁ ማለት ነው። ፓስወርድን ያስገብቻለሁ። ከዛ ኔክስት እንደዚህ ከመጣላችሁ ነው ከፈለጋችሁ ሴፍ በሉት። ፓስወርድ ሴፍ ላድርግ ነው ወይ ብለኝ አልፈልግም ብየዋለሁ። እሺ እዚህ ጋር ይህንን ስቴፕ በኮምፒውተር ነው እያሳያችሁ ያለሁት፣ ግን ለስልክም ይሆናል ተመሳሳይ ነው አካሄዱ ማለት ነው። በስልክ ደግሞ ትንሽ ከጠበቃችሁ በስልክም ደግሞ አሳያችኋለሁ። እሺ እዚህ ጋር እንደምትመለከቱት ነው ኢሜይልን ፓስወርድ አስገብቼ ስመጣ እዚህ ጋር እንደምትመለከቱት የኢንስታግራም አካውንቴ ነው። ስለዚህ ኢሜይሉ እዚህ ጋር አለ። የኢንስታግራም ዩዘር ኔም ኢሜይል እዚህ ጋር አለ። ፓስወርድ ደግሞ እዚህ ጋር አላችሁ። ፓስወርድ ለማየት ምን እናደርጋለን? እቺኛዋን ምልክት እንነካለን። የአይን ምልክቷን ነካ እናደርጋታለን። ከዛ ልክ እሷን ነካ እናደርገ ነው እዚህ ጋር ፓስወርዱ ይታያል። ከዛ የኛውን ነካ በማድረግ ኢሜይሉን ኮፒ እናደርጋለን። ከዛ ሄደን ኢንስታግራም ላይ ፔስት እንላለን። እዚህ ጋር ደግሞ ፓስወርዱ ነው ነካ አድርገን ሄደን ኢንስታግራም ፓስወርድ ቦታ ላይ ፔስት እንለዋለን ማለት ነው። እሺ እዚህ ጋር ስህተት ከሆነ ማስተካከል ደግሞ ፈልጋችሁ ከሆነ እዚህ ጋር የመጣችሁት እዚህ ጋር ኤዲት የሚል አለ። ይሄን ኤዲት የሚለውን በመንካት ፓስወርዱና ኢሜይሉን ኤዲት አድርጋችሁ አስተካክላችሁ ሴፍ አድርጋችሁ ማስቀመጥ ትችላላችሁ። ሌላ ጊዜ ይጠቅማችኋል። እዚህ ጋር ደግሞ ድሌት ለማድረግ ነው። ድሌት ለማድረግ ከፈለጋችሁ እዚህ ጋር ነክታችሁ ማጥፋት ትችላላችሁ ማለት ነው። እዚህ ጋር ደግሞ የሌላኛው 3 4 ኢንስታግራም
ኢንስታግራም አካውንት ስላለኝ የእነሱን ሴፍ አድርጓቸው ነው። ይሄ ኦፊሻላዊ ኢንስታግራም አካውንት ስም ነው፣ ዩዘር ኔም ማለት ነው። ስለዚህ አንደኛው ይሄ ነው፣ ፓስወርዱ ደግሞ እዚህ ጋር ነው። ስለዚህ እነዚህ ሁለቱን ኮፒ በማድረግ ሎጊን ብዬ መግባት እችላለሁ ማለት ነው። እሺ በዚህ መንገድ ፓስወርዳችሁን ማግኘት ትችላላችሁ ማለት ነው። ሌላ በምን መንገድ ፓስወርዳችሁን እንደምታገኙ ነው ላሳያችሁ። ሌላ ብዙ ሜቶዶች አሉ የምንሄድበት። ለምሳሌ ኢሜይላችን ላይ እንግባ፣ ወይ ደግሞ ጂሜል አካውንታችን ላይ እንግባ። እሺ እዚህ ጋር እንደምትመለከቱት ወደ ጂሜል አካውንት ገብቻለሁኝ። እዚህ ጋር ትክክለኛው ኢሜይላችን ላይ መሆናችንን ቼክ ማድረግ አለብን ማለት ነው፣ በስልክም በኮምፒውተርም ማለት ነው። ስለዚህ ይሄኛውን ኢሜይል መርጣለሁ፣ ሌላኛውን ኢሜይል መርጣለሁኝ። ኦፊሻላዊ ኢሜይል መግባት ስለፈለኩ ነው፣ ብዙ ፓስወርዶች ስላሉ እዛ ላይ ነው ያሉት። ወደ ኦፊሻል ኢሜይል ገብቻለሁ። ከዛ እዚህ ጋር ፕሮፋይላችሁ ነካ ታደርጉታላችሁ። ልክ ፕሮፋይላችን ነካ እንዳደረግ ነው እዚህ ጋር ከታች በኩል ማናጅ ዩር ጉግል አካውንት የሚላለ እሱን አንዴ ነካ እናደርገዋለን። ያ በሁለት መንገድ መግባት ትችላላችሁ፣ ለዛ ብዬ ነው። ሊንክ መጠቀም ትችላላችሁ ከፈለጋችሁ፣ አሁን በሚሄደው ስቴፕ መሄድ ትችላላችሁ። ላፕቶፓችሁ ላይ አሁን በመጣሁበት መንገድ ከመጣችሁ በኋላ እዚህ ጋር በግራ በኩል ሴኩሪቲ ሳይን ኢን የሚላለ እሱን እንነካዋለን። ሴኩሪቲ ሳይን ኢን የሚለውን ከነካችሁ በኋላ ወደ ላይ ስክሮል ታደርጋላችሁ። ስለዚህ ወርታች እንወርዳለን። አሁንም እሺ ወርታች መጨረሻ ላይ ከወረድን በኋላ እዚህ ጋር ፓስወርድ ማናጀር ይላል። ያው እዚህ ጋር ቅድም የገባንበት 40 ፓስወርድ ያው አለ ነው። ስለዚህ ያው ነካ አድርገን እንገባለን እሱ ላይ። ያው ባሳያችሁ መንገድ ቀጥታ ወደ ፓስወርድ ቦታ መሄድ ትችላላችሁ ማለት ነው። ልክ እዚህም ጋር ደግሞ መታችሁ ሌላ ኢሜይል ላይ ከሆነ ፓስወርዱ ያለው ወይ ደግሞ ሌሎች ኢሜይሎችም ስልካችሁ ላይ ካሉ ከአንዱ በላይ ካለ እነሱ ላይ ገብታችሁ ቼክ ማድረግ ከፈለጋችሁ ፕሮፋይሉን ብቻ ነካ በማድረግ ኢሜይሉን ነካ ማድረግ ነው ከእናንተ የሚጠበቀው ማለት ነው። ከዛ ቀጥታ ፓስወርዱ ወዳለበት ቦታ ይወስዳችኋል ማለት ነው። እዚህ ጋር የዋይፋይ ፓስወርድ ነው እዚህ ጋር ያለው ማለት ነው። ስለዚህ በዚህ መንገድ ቼክ ማድረግ ትችላላችሁ ፓስወርዶቻችሁን ማለት ነው። እና እዚህ ውስጥ ደግሞ ሴፍ ማድረግ የማትፈልጉት ፓስወርድ ካለ እዚህ ውስጥ ሴፍ የተደረገ ከሆነ ገብታችሁ ቅድም ማሳያችሁ መንገድ ዲሌት ማድረግ ትችላላችሁ ማለት ነው። አሁን ደግሞ ስልክ ላይ ገብቼ ደግሞ በስልክ ላሳያችሁ አንድ ሁለት ነገሮች ማለት ነው። እሺ ወደ ስልክ ገብቼ ከማሳየት በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ ይሄን ቪዲዮ በአጋጣሚ እያያችሁ ከሆነ ይሄን ቻናል ሰብስክራይብ በማድረግ እንዲሁም ደወል ምልክቱን በመጫን ቤተሰቡናችሁን አትርሱ። እንዲሁም ይሄ ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ልታደርጉልኝ ይችላላችሁ። እንዲሁም ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። ይሄን ቪዲዮም ላይክ ማድረጋችሁን አትርሱ ማለት ነው። እሺ የመጀመሪያ ኮሜንት ወይ ደግሞ ዲስክሪፕሽን ላይ ማስቀመጥላችሁ ሊንክ ስትነኩት በስልክ ማለት ነው ወደዚህ ያመጣችኋል። ከዛ ወደ ላይ ሳብ በማድረግ ቅድም ላፕቶፕ ላይ እንዳሳያችሁ ማለት ነው ልክ እዚህ ጋር ጉግል ፓስወርድ ማናጀር ይላል። ያው 15 ሰከንድ እንደጠበቃችሁ ይሄ ቦታ ይከፈትላችኋል። ልክ እሱን ነካ ማድረግ ከእናንተ የሚጠበቀው ማለት ነው። ቀጥታ ወደ ይወስዳችኋል። password.google ወደ የሚባለው ቦታ ይወስዳችኋል። ልክ ወደዛ ቦታ እንደወሰዳችሁ ቅድም እንዳሳያችሁ ያው እዚህ ጋር ይሄም ኢሜል ተመሳሳይ ነው። ያው 40 ፓስወርዶች አለ ነው የሚለኝ እዚህ ጋር። ስለዚህ ወደ ላይ ሳብ እያደረኩኝ ቅድም ባሳያችሁ መንገድ ያሉትን ፓስወርዶችን ገብቼ ማየት እችላለሁ። ሶሻል ሚዲያዎችን፣ የሆስቲንግ የተለያዩ ዌብሳይቶችን ፓስወርዶች ገብቼ ማየት እችላለሁ እዚህ ጋር ማለት ነው። ኢሜሉ ደግሞ ስህተት ከሆነ እዚህ ጋር ነካ ታደርጋላችሁ ማለት ነው። ነካ በማድረግ ስልካችሁ ላይ ያሉትን ኢሜሎች እንዳለ ያመጣላችኋል። ከዛ ውስጥ የምትፈልጉትን ኢሜል አንዴ ነካ ማድረግ ነው ከእናንተ የሚጠበቀው። ቀጥታ ወደዛ ቦታ ይወስዳችኋል። ፓስወርድ ከሌለው ግን እንደዚህ ባዶ ነው የሚመጣው ማለት ነው። ይሄ አንደኛው ሜተድ ነው። ቅድም በኮምፒውተር እንዳሳያችሁ የምትፈልጉት ሶሻል ሚዲያ ወይ ደግሞ ዌብሳይት ካገኛችሁት በኋላ አንዴ ነካ ታደርጉታላችሁ። ለምሳሌ እኔ ኢንስታግራም ቅድም አሳይቻችኋለሁ። ድጋሚ በስልክ ኢንስታግራም ላይ ልግባ። እንደዚህ ከመጣላችሁ ደግሞ ቬሪፋይ ቲዝ ነው የሚለው። ስለዚህ እናንተ መሆናችሁን እርግጠኛ መሆን ይፈልጋል። እኔ እዚህ ጋር ጠይቀኝ የስልኬን የስክሪን ፓስወርድ ነው። ስለዚህ እሱን አስገባለታለሁ ማለት ነው። ልክ ፓስወርዱን እንዳስገባነት አውቶማቲካሊ ራሱ ቬሪፋይ አድርጎ ያልፋል ይሄንን ቦታ ማለት ነው። ለእናንተ ግን የተለያየ ሜትድ ሊመጣላችሁ ይችላል። ለምሳሌ ፓስወርድ ሊሆን ይችላል፣ ቱ ስቴፕ ቬሪፊኬሽን ሊሆን ይችላል። የተለያየ ነገር ሊመጣላችሁ ይችላል። የመጣላችሁ ነገር ሞልታችሁ ታልፋላችሁ ማለት ነው። እና ቅድም ኮምፒውተር ላይ እንዳሳያችሁ ተመሳሳይ ነገር ነው እዚህ ጋር የመጣው ማለት ነው። ስለዚህ እንደዚህ ከመጣ ይሄ ዩዘር ኔም ወይ ደግሞ ኢሜይላችሁ ነው፣ ይሄ ደግሞ ፓስወርዳችሁ ነው። እዚህ ጋር ነካ በማድረግ ፓስወርዱን ማየት ትችላላችሁ ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ማጥፋት ከፈለጋችሁ እዚህ ጋር ከታች በኩል ዲሌት የሚላለ እሱ ነክታችሁ ማጥፋት ትችላላችሁ ፓስወርዱን ማለት ነው ከነ ኢሜይሉ አጠቃላይ ከነ ዩዘር ኔም። እዚህ ጋር የምትመለከቱ ደግሞ ኤዲት ነው። ኤዲት ማድረግ ከፈለጋችሁ ይሄን ፓስወርድ የሚሆን ይሄ ኢሜይሉን ኤዲት ማድረግ ከፈለጋችሁ እዚህ ጋር ኤዲት የሚላለ እሱ ነክታችሁ ሴፍ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እሺ ሌላኛው ደግሞ ወደ ሆም ፔጅ ልውጣ። እሺ ሌላ ቀላሉ ሜተድ ደግሞ ላሳያችሁ፣ ወይ ደግሞ ቀላሉ መንገድ አንደኛው ላሳያችሁ። በስልካችሁ በማሉ ተወጡና ብዙ መንገድ ነው ያለው ወደ አሁኑ ቦታ ለመግባት፣ ግን ሌላኛውን አንደኛው ቀለል ያለውን ላሳያችሁ። ቀጥታ ወደ ጂሜል አፕሊኬሽን እንግባ። ጂሜል አፕሊኬሽን ይሄ ነው፣ አብዛኞቻችሁ ትጠቀሙታላችሁ። በብዙ መንገድ መግባት እንችላለን። አንደኛው ይሄ ነው፣ ጂሜል ላይ እንገባለን። ሌላኛው ደግሞ ከፈለጋችሁ የስልካችሁ ሲቲንግ ላይ ትገባላችሁ። የአፕሊኬሽን ሲቲንግ ላይ እንገባለን። ከዛ ወደ ላይ ስክሮል እናደርጋለን። ከዛ እዚህ ጋር ጉግል የሚል አለ፣ እሱ ላይ እንገባለን። ጉግል ላይ ከገባን በኋላ እዚህ ጋር ኢሜይላችሁን ያሳያችኋል። ለእናንተ ከአንድ በላይ ኢሜይል ካለ ነካ በማድረግ ትክክለኛውን ኢሜይል ነካ ታደርጋላችሁ ማለት ነው። ያው እኔ ትክክለኛው ኦፊሻል ኢሜይል ይሄ ስለሆነ ልክ እሱ እንደነካችሁት እዚህ ጋር ማናጅ ዩር ጉግል አካውንት የሚል አለ፣ እሱን አንዴ ነካ ታደርጋላችሁ ማለት ነው። ቀጥታ ወደዚህ ቦታ ይወስዳችኋል። አንደኛው ሜተድ ይሄ ነው። ሁለተኛው ደግሞ ቅድም የነገርኳችሁ እዚህ
አፕሊኬሽን ጂሜል ላይ እንገባለን። ብዙ መግቢያ አማራጭ ስላለው ነው። ልክ ጂሜል አፕሊኬሽናችሁ ከገባችሁ በኋላ እዚህ ጋር የኢሜይላችሁ ወይ ደግሞ ጂሜል አካውንታችሁን ትክክለኛ ፕሮፋይል እዚህ ጋር ተመለከታላችሁ ማለት ነው። እሱ ካልሆነ ነካ ታደርጉትና ልክ እንደዚህ ከአንድ በላይ ያሉ ኢሜይሎችን ያመጣላችኋል። ከዛ እሱን ነካ በማድረግ ትክክለኛ ኢሜይል ትመርጣላችሁ ማለት ነው። ይሄ ከሆነ ትክክለኛ ኢሜይላችሁ ፕሮፋይል ነው ነካ እናደርገዋለን። ከዛ እዚህ ጋር ማናጅ ዩር ጉግል አካውንት የሚላል እሱን ነካ እናደርጋለን። ከዛ ወደ ቅድም ቦታ ያስገባናል፣ ወደዚህ ቦታ ወስደናል ማለት ነው። ከዛ እዚህ ጋር ሴኩሪቲ ሳይን ኢን የሚላል እሱን አንዴ ነካ እናደርገዋለን። ልክ እሱ እንደነካ ነው ስክሮል እናደርጋለን፣ መጨረሻ እንወርዳለን። ስክሮል አድርገን መጨረሻ ከወረድን በኋላ እዚህ ጋር ፓስወርድ ማናጀር የሚላል እሱን አንዴ ነካ እናደርገዋለን። ምንም የሚጠይቃችሁ ፕሮሰስ የለም፣ ቀጥታ ወደ ቦታው ነው የሚወስዳችሁ። እሺ እዚህ ጋር ዲስሚስ እናድርገው። ከዛ እዚህ ጋር እንደምትመለከቱት ነው ወደ ላይ ሳብሳብ ያደርጋችሁ የምትፈልጉትን ሶሻል ሚዲያ ነካ አድርጋችሁ ወይ ደግሞ ፓስወርዳችሁን የምትፈልጉበት ሶሻል ሚዲያ የሚሆን አፕሊኬሽን ምንም ይሁን ነካ አድርጋችሁ ፓስወርዱን ማየት ትችላላችሁ ማለት። ለምሳሌ ኢንስታግራም ላሳያችሁ። እዚህ ጋር ኢንስታግራም ላይ 2 አካውንቶች ሴፍ ተደርገዋል። ስለዚህ እሱ ላይ እንግባ። እዚህ ጋር ለእናንተ ላይ ያሳያችሁ ይችላል። የስክሪን ፓስወርዱን የጠየቀኝ ነው፣ አስገባለታለሁ። ልክ አስገብቼለት ኔክስት በለው ይለኛል። ግን ኔክስት ሳልለው ራሱ አውቶማቲካሊ አክቲቭ ያደርገውና ያልፋል ማለት ነው። ከዛ እዚህ ጋር ይኸው ቅድም ባሳያችሁ መንገድ መጣ ማለት ነው። ባጭሩ ይሄ ነው። ስለዚህ በዚህ መንገድ ፓስወርዳችሁን ማወቅ ትችላላችሁ ማለት ነው። እሺ ወዳለ እንመለሳለን። ያው በዚህ መንገድ ፓስወርዳችሁን ወይ ደግሞ የትኛውም ሶሻል ሚዲያ የዌብሳይትም የትኛውንም የአፕሊኬሽን ወይም ፓስወርድ ኢሜይላችሁ ሴፍ የተደረገ ከሆነ በዚህ መንገድ ማግኘት ትችላላችሁ። እንዲሁም ደግሞ ፓስወርዳችሁ ጠፍቶባችሁ ከሆነ የትኛውም ሶሻል ሚዲያ የትኛውንም ፓስወርድ ረስታችሁ ጠፍቶባችሁ ከሆነ አሁን ባሳያችሁ መንገድ ገብታችሁ ቼክ ማድረግ ትችላላችሁ። የረሳችሁት ወይ ደግሞ የጠፋባችሁ ፓስወርድ አሁን ባሳያችሁ መንገድ ገብታችሁ ቼክ አድርጉ ማለት ነው። ፓስወርዱን ልታገኙ ትችላላችሁ ማለት ነው። እና አሁን ያሳያችሁ የጠፋባችሁን ፓስወርድ ታገኛላችሁ ሳይሆን አውቶማቲካሊ ወይ እናንተ ሴፍ ያደረጋችሁ ወይ ደግሞ አውቶማቲካሊ ጉግል ራሱ ሴፍ ያደረገው ፓስወርድ የሶሻል ሚዲያ ሊሆን ይችላል፣ የዌብሳይቶችን የተለያዩ ፓስወርዶች ማለት ነው። አሁን ባሳያችሁ መንገድ ከገባችሁ ልታገኙ ትችላላችሁ ፓስወርዱን ማለት ነው። እንዲሁም እናንተ ግን ሴፍ ያደረጋችሁት ከሆነ እርግጠኛ ነኝ ገብታችሁ አታጡትም ፓስወርዱ ማለት ነው። ሊንኩን የመጀመሪያ ኮሜንት እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። ሊንኩን በመንካት ቀጥታ ወደ አሳያችሁ ቦታ ሄዳችሁ ፓስወርዶቹን ማግኘት ትችላላችሁ ማለት ነው። ትንሽ ስቴፕ ነው ያለው፣ ያው አሳይቻችኋለሁ ያን ስቴፕ ማለት ነው። እና ደግሞ ስለ ጉግል ማናጀር ፓስወርድ ማለት ነው አንድ ያዘጋጁት ብሎግ አለ፣ ቅድም እንዳሳያችሁ ገብታችሁ ሙሉ መረጃውን እዛ ላይ ማንበብ ትችላላችሁ ማለት ነው። እና እስከ መጨረሻው አብሬችሁ የነበርኩ ረሻን ነኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ ይሄን ቪዲዮ በአጋጣሚ እያያችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። እንዲሁም ይሄን ቪዲዮ ለሌሎች ይጠቅማል ያስተምራሉ ብላችሁ ካሰባችሁ ሼር ልታደርጉልኝ ትችላላችሁ። እንዲሁም ይሄን ቪዲዮ ላይክ ማድረጋችሁን አትርሱ ማለት ነው። እና ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። ፒስ